መጋቢት 24 ኢትዮጵያ አዲስ የከፍታ ምዕራፍ የጀመረችበት ዕለት ነው። ኢትዮጵያ በፖለቲካው፣ በኢኮኖሚ፣ በማህበራዊና በዲፕሎማሲያዊ መስኮች በታሪኳ ያልተሞከረውን አዲስ መንገድ የጀመረችበት ቀን ነው። ያልተሄደበትን መንገድ በመደመር ፍልስፍና ቅኝት ለነገው ትውልድ ዛሬ ላይ አዲስ አሻራ በማኖር አዲስ የከፍታ ምዕራፍ የጀመረችበት ዕለት ነው። ባለፉት የለውጥ ዓመታት በአምራች ኢንዱስትሪው፣ በማዕድን፣ በቱሪዝምና ሆስፒታሊቲ ዘርፍ፣ በከተማና መሰረተ ልማት ዝርጋታ እንዲሁም ኢትዮጵያ የተቃጣባትን ሁሉንም ችግሮች መክታ ልዕልናዋን በማረጋገጥ የማይታመን ፈጣን ለውጥና እድገት አስመዝግባለች። እነዚህን ድሎች ቆጥረን ዘላቂነቱን መጠበቅና ማስፋት ይገባናል። በመሆኑም የዜጎችን ሕይወት በሁለንተናዊ መልኩ ለመለወጥ የሀገራችንና የሕዝባችን ህልምና ራዕይ ለማሳካት መልካም ድሎቻችንን እያስቀጠልን ጉድለቶቻችንን እያረምን በላቀ ትጋትና ቁርጠኝነት ልንረባረብ ይገባል። ትናንት ዛሬና ነገ ለኢትዮጵያ ልዕልና።